ማን ነው እነዚህን የመጽሐፍ ቅዱስ ጥያቄዎች 5 ከ5 የሚመልሰው? ሞክሩት። ጥያቄ ቁጥር 1 በአንጾኪያ ጴጥሮስን የተቃወመው ማን ነው? ሀ ያዕቆብ፣ ለ በርናባስ፣ ሐመርሃ ጳውሎስ፣ መ ቲቶ። ጥያቄ ቁጥር 2 አብርሃም እግዚአብሔርን አመነ፣ እርሱም እንደ ዳሽ ተቆጠረለት። ሀ ኃይል፣ ለ ጥበብ፣ ሐመርሃ ጽድቅ፣ መ ባለጠግነት። ጥያቄ ቁጥር 3 አጋርና ሳራ ማንን ይወክላሉ? ሀ 2 መንግስታትን፣ ለ 2 ተራሮችን፣ ሐመርሃ 2 ኪዳኖችን፣ መ 2 ቤተክርስቲያናትን። ጥያቄ ቁጥር 4 ከስጋ ስራዎች አንዱ የትኛው ነው? ሀ ሰላም፣ ለ ቸርነት፣ ሐመርሃ ቅናት፣ መ ታማኝነት። ጥያቄ ቁጥር 5 እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩት ምን ይሆናል?